ነበር። እኔ ተቸገርኩኝ ተራ ሰው ነኝ። ሀብታሞች ለእንደኔ አይነቱ ለተቸገረ ሰው እንዲሰጡ ለማስታወስ ነው እንዲህ ለረሱል ፍቅር ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ እያልኩ የምጣራው። እባካችሁ የጌጣጌጥ ሳጥኔን አምጡልኝ። መልሱት። ለረሱል ውዴታ ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ ብለሃልና እኔም ለረሱል ውዴታ ብዬ ለርቤ ቅርብ የሆነውን ንብረቴን እሰጥሃለሁ። ይኸው ዘውዴን ውሰድ። ወይኔ አላህ ምስጋና ለአንተ ይሁን ክብርት ልዕልት። ለረሱል ዓለይሂ ሰላም ባለች ጥርት ያለ ውዴታ ምክንያት ይህንን ውድ ስጦታ ለእኔ በመስጠትሽ አላህ እጥፉን ይስጥሽ። ረሱልን በህልምሽን ማየት ይወፍቅሽ። ጀነቱል ፊርደውስን አላህ ይስጥሽ። አሚን። አላህ ዱዓህን ይቀበልህ። ለአንተም ተመሳሳዩን እመኝልሃለሁ። ይህ የተባረከ ስራሽን አላህ ይቀበልሽ። ሉሉ መጣ። አሰላሙ አለይኩም የኑድ። ወአለይኩም ሰላም ውዴ። ቀንሽ እንዴት ነበር? በጣም ደስ የሚል የተባረከ ቀን ነበር። መጀመሪያ የሰፈሩ ልጆች ተሰብስበው ወደ ቤተ መንግስቱ በመምጣት ነሺዳ አደረጉ። በጣም ደስ የሚል ነገር። ከዛም የቀኑ መጨረሻ ላይ አንድ ድሃ በጣም ልብ የሚነካ አባባል እያለ ነበርና ያለውም ነገር በጣም ልብ ነካው። ምን ቢል ነው እንዲህ ልብሽ ውስጥ ሰርጎ የገባው? ለረሱል ውዴታ ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ የሚለውን ንግግር እየደጋገመ ነበር። የዛኔ ወደ ቤተ መንግስቱ አስጠርቼው ከሁሉም ነገር በላይ የምወደውን ንብረቴን ሰጠሁት። ኧረ ምን ሰጠሽው? ዘውዴን። ዘውዱን ሰጠሽው? እንዴት ዘውዱን ትሰጪዋለሽ? ይህ ዘውድ እኮ አባቴ እናቴን ሲያገባት የሰጣት ስጦታ እኮ ነው። ይህ ዘውድ ከወርስም አልፎ ለእኔ ቅርስ ነው። ወድጄስ ብሰጥሽ ለባዳ አሳልፈሽ ትሰጪዋለሽ? እዚህ ከተማ ጋሉት ጌጣጌጦች ሁሉ በጣም ውድ እኮ ነው። ከፊቴ ጥፊ። አይሆንም፣ እባክህን ከቤቴ ውጪ። ላይሽ አልፈልግም። መሄጃ የለኝም። እባክህ ማረኝ። እንዴት እንደዚህ ታድርጊኛለሽ? ኑራ ኢማኗ በጣም ጠንካራ ስለነበረ አላህን ከማመስገን ውጪ አታማርም ነበር። በዚህ ሁኔታ እያለች አንድ ነጋዴ ያያታል። ሁኔታዋ ስላሳዘነው በንግዱ እንድታገዘው ይጠይቃታል። እሷም ስራ ያስፈልጋት ስለነበረ በአንድ ይሻለች። ነጋዴው የኑራን ታማኝነት እና በዲን ጠንካራ መሆኗን ሲያይ ከተወሰነ ወራት በኋላ ለጋብቻ ጠየቃት። እሷም ተቀበለች። ኑራ አዲስ ህይወት ብትጀምርም ሙሉ ለሙሉ ደስተኛ አልነበረችም። በጥሩ ሁኔታ በደስታ እያለች ድሮ ያሳለፈችውን ችግር ትዝ ሲላት ወዲያውኑ ፊቷ በሐዘን ተሞላ። አዲስ ባሏ ይህንን ነገር አስተውሎ ሁሌም ይጠይቃታል ለምን ሁኔታዋ እንዲህ እንደሚቀያየር። እሷም ለመናገር ፈቃደኛ አልነበረችም። በዚህ ሁኔታ እየኖሩ የነብዩ ሰለላሁ ዐለይሂ ወሰለም መውሊድ ቀን ደረሰ። በከተማው እንደተለመደው ሰዎች ተሰብስበው በሰላዋት እና በዚክር ያሳልፉ ጀመር። ገና ሳይመጡ ወደዚች ምድር ያንቱ ሙጂዛ ይታይ ጀመር። 9 ወር በሙሉ ታደለች አሚና ስትይዘው በሆዷ የዓለሙን ጀግና።
ስትሄድም በመንገድ የሚያዳብሯት አሉ ደግሞ ወፎች የሚዘምሩላት። ባረገዘቻቸው 9 ወራት ይመጣሉ አንቢዎች እሷን ሊዘይሯት። ውሃ ፈልጋ እንኳን ኩሬ ብትሄድም ወደ ላይ ይሆናል አትጎነበስም። ታዲያ ይህ ሁሉ ለማን ነው? በሆዷ ላለው ክብር እኮ ነው። ምን ይህ ብቻ ተናገረች አሚና ሊወልደው ስል የአንቢዎች ዋና። ለጧፍ ስርዓት ሄዱ ሁሉም በርዘግተው ከውጪ ጠላት እንድጠበቅ ብለው። ያኔ በዛ ሰዓት ምጤን ሲጀምረኝ ማነው የሚያዋልደኝ ብዬም ፈራሁኝ። ከአላህ ተልኮ ጅብሪልም መጣልኝ። ሙቀት ቢብስብኝ ውሃ እጅግ ቢጠማኝ በነጭ መጠጫ በብር ከተሰራ መላኢካው ሰጠኝ ውስጤ እንዲያባራ። መላኢካው ሰጠኝ ውስጤ እንዲያባራ። ከበረዶ የቀዘቀዘ ከማር የሚበልጥ ሽታው ከሚስክ የሚልቅ መጠጥ ከዛ ተቀብዬ ከርሱም ጠጣሁኝ። ብርሃን በኔ ላይ ወዲያው በራብኝ። ሚያዋልዱኝ አሉ ከቤቱ ማዕዘኖች 4ቱ ድንቆች የኢስላም ሴቶች። ግዙፍ ነጭ በራሪ ወደኔ ሲደርስ ይዞ በክንፎቹ ሆዴን በመዳሰስ እንዲህ ብሎ አለ። አንተ የአላህ ነቢይ ሆይ ውረድ፣ አንተ የጌታህ ተወዳጅ ሆይ ውረድ፣ አንተ የጌታህ ተወዳጅ ሆይ ውረድ። ቀኑ ምንኛ የተዋበና ያማረ ቀን ነው። እንዲህ አዋቂውም ህፃኑም በህብረት ረሱልን ሰለላሁ ዐለይሂ ወሰለም እያወደሱ መውሊድን እያከበሩ ነው። መውሊድ ሲሆን ልዩ ደስታ ይሰማኛል። ጌታን ባሳየህ ቁጥር ይበልጥ ተጠቃሚ ትሆናለህ። ለረሱሉ ጌታን ባሳየህ ቁጥር ምንድነው የምሰማው? ህልም ላይ ነኝ እንዴ? ከዚህ በፊት መውሊድ ላይ እሰማ የነበረውን ንግግር ደግሜ መስማቴ አሁን አይገርምም? ውዱ ባለቤቴ ለረሱል ያለህ ውዴታ ከሁሉም ነገር እንደሚበልጥ አውቃለሁ። ስለዚህ እባክህን ለዚህ ሰውዬ ካለህ ከምትወደው ውድ ነገር ስጠው። አዎ ከረሱል ዐለይሂ ሰላም የሚበልጥብኝ የለም። የእሳቸው መንገድ ለመከተል ብዬ ካለኝ ውድ ነገር እሰጠዋለሁ። ግን ይህንን የምሰጠው እስከ ዛሬ የደበቅሽኝን ምስጢር የምትነግሪኝ ከሆነ ነው። አንዳንድ ጊዜ በጣም ደስተኛ ሆነሽ ሳለ ደግሞ ድንገት ተከፍተሽ የምታለቅሽበትን ምክንያት ማወቅ እፈልጋለሁ። ከዕለታት በአንድ ቀን አንዲት ልዕልት አንድ ደሃ ሰውዬ ለረሱል ውዴታ ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ እያለ ሲጣራ ትሰማለች። እሷም ረሱልን በጣም ትወድ ስለነበር ያላትን ውድ ዕቃ ለድሃው ሰጠችው። ግን ባለቤቷ ለረሱል ውዴታ ብላ ያደረገችውን ተግባር ከማበረታታት ይልቅ ከቤተ መንግስቱ አባረራት። እሷም በጣም ተፈተነች። የምትበላው ምግብ አልነበራትም። አንድ ቀን ተጨንቃ ያለቀሰች እንቅልፍ ወሰዳት። በህልሟም ረሱልን አየች። ረሱልን ለእሳቸው ባላት ጥልቅ ፍቅርና ለድሃው ያላትን ውድ ነገር በመስጠቷ ምክንያት በጀነት ትልቅ ደረጃን እንዳገኘችም ነገሯት፣ አጽናኗት። ከእንቅልፏ ስትነሳ በጣም ደስተኛ ነበረች። ምክንያቱም ለረሱል ውዴታ ብላ ያደረገችው ነገር እጥፍ ድርብ ሆኖ ስለተመለሰላት። አላሁ አክበር፣ አላሁ አክበር። እውነትም አላህ ለሰራሽው ስራ ክሶሻል። ረሱልን በጣም ስለምትወጂ እጥፍ ድርብ አድርጎ ክሶሻል። ያ ሰው እኔ እኮ ነኝ ዘውዱን የሰጠሽ።